በመካከለኛው ምስራቅ ያለው ሁኔታ እንግዲህ በጣም አሳሳቢ ሆኗል። እንግዲህ ዩኤስኤስ ዘመናዊ አውሮፕላኖችና ሚሳይሎችን ማውደም የሚችሉ እንደ ዩኤስኤስ ዴልበርት ዲ ብላክ የሚባሉ መርከቦችን እንዲሁም አብርሃም ሊንከን ወርሺፕ ጨምሮ ቢያንስ 10 የጦር መርከቦችን በመካከለኛው ምስራቅ አካባቢ ወስዳ ሰፍራለች። ኢራንም ይህንን አይታ እንቅስቃሴዋ በጣም አስፈሪ ከመሆኑ አንጻር መጀመሪያ አልነካም፣ ከነካን ግን ምላሻችን የከፋ እንደሚሆን ነው ብላ እያሳሰበች ትገኛለች። ነገር ግን አሜሪካ አዲስ የጦርነት ስልት ይዛ እንደቀረበች የሚያሳዩ ነገሮች አሉ። ምክንያቱም አሁን ባለፈው በቬኔዙዌላ ጭምር ያሳየችው ነገር አለ። በጣም ቬኔዙዌላን ቀለል አድርገን ስላየናት ነው። ግን የአሜሪካ የጦርነት ዘዴዋ ግን በትንሹ በቬኔዙዌላ ላይ ያሳየችው ትርጉም አለ ማለት ነው። ምክንያቱም መጀመሪያ ላይ ስናየው አሁን ምንድነው መጀመሪያ ያደረገችው ነገር ቀጥታ ጦርነት ላይ ገብታ በማፈንዳት ሳይሆን መጀመሪያ ምንድነው የምታደርገው ማይክሮዌቭ ብሬስ ሰብሮ በመግባት እነ ኤስኤስ 300 የሚባሉ መሳሪያዎችን ሀክ ታደርጋለች እና ሂቪ ጃሚንግ በማድረግ እንዲሁም ዩኤስ ከርቀት ሆና ምንድነው የምታደርገው ዲስትሮይ ኦር ኮንፊውዝ ራዳሮችን ዲስትሮይ ታደርጋለች። ወይንም ይሄ በሚታይ በፍንዳታ በመምታት ሳይሆን በሀክ እንደማድረግ ማለት ነው። ዲስትሮይ ወይንም ኮንፊውዝ በማድረግ ራዳሮችን እንደዛ ካደረገች በኋላ ሙሉ ሲስተሙን ስዊች ኦፍ ካደረገች በኋላ ወደ ጦርነት ወይንም ኢላማዎችን መምታት ትጀምራለች።